እሱ ወጣት ሴቶችን በጽጌረዳዋ ውስጥ እየቀቀለ ከተፈጥሮ በላይ የሆነ እጅግ ማራኪ ሽቶ ይሰራ ነበር። በየጥቂት ቀናት ውስጥ በአንዳንድ የከተማዋ ስርቻዎችና መንገዶች ላይ ፀጉራቸው ተላጭቶ ራቁታቸውን የወደቁ አስክሬኖች ይገኛሉ። ከተማዋ በሙሉ በድንጋጤ ተውጣለች። ባለሥልጣናትም ምንም ያህል ቢጥሩም ሊይዙት አልቻሉም። ቀጣይ ኢላማው የፓሪስ ባለጸጋ ቤተሰብ ልጅ የሆነችውን እንደ ተአምር የምትታየውን ሎራ ነበረች። እሷን ማግኘት የማይቻል እንቆቅልሽ ቢሆንም እሷን ለመያዝ በሚሞክርበት ወቅት ግን በመጨረሻም ተያዘ። በከተማው ሕዝብ ፊት በሁለት ቀናት ውስጥ በመስቀል ላይ ተሰቅሎ እንዲገደል ተፈረደበት። እስኪሞት ድረስ ይሰቀል የሚል ብይን ተሰጠ። አሁን በጨለማ እስር ቤት ውስጥ ቅጣቱን እየጠበቀ ይገኛል። ብዙም ሳይቆይ ዘበኞች መጥተው እየጎተቱ በቁጣ ወደ ተሞላ ሕዝብ ፊት አቀረቡት። በሁለት ቀኑ ዣን መስቀል ላይ ይታሰራል። በብረት ዘንግ ያለ ርኅራኄ ይደበደባል። ከዚያም እስኪሞት ድረስ ይሰቀላል። ይህንን የሰማው የከተማው ሕዝብ በእፎይታ ጩኸቱን አቀለጠው። የዚያ ጨካኝ ስም ዣን ባፕቲስት ግሬኑ ይባላል። እሱ እንደ ተራ ሰው አፍንጫ ሳይሆን ሌላው ሊያሸቱ የማይችሉትን ሽታዎች መለየት የሚያስችል አስፈሪ የተፈጥሮ ስጦታ የተሰጠው ሰው ነው። ታሪኩ ወደ ኋላ ወደ ልጅነቱ ይመለሳል። ይህ ሁሉ የተጀመረው ከዓመታት በፊት በፓሪስ በገማ የዓሣ ገበያ ውስጥ ነው። አንዲት ነጋዴ ሴት በሥራ ላይ እያለች ምጥ ይዛታል። እዚያው ገበያ ውስጥ ልጁን ትወልዳለች። የቀደሙት ልጆቿ በሙሉ ሙት ሆነው ስለተወለዱ ይህኛውንም የሞተ መስሏት እምብርቱን በቢላ ቆርጣ ከዓሣ ቆሻሻዎች ጋር ደባልቃ ወደ ሥራዋ ትመለሳለች። ሕፃኑ ዣን ለመጀመሪያ ጊዜ ሲተነፍስ የገበያውን ሽታ ስሜት አሸተተ። ሲጮህም ገበያ ውስጥ የነበሩ ሰዎች ሰምተው እናቱን ልታጠፋው እንደሆነ ከሰሷት። እናቱ ለማምለጥ ብትሞክርም ሕዝቡ ይዟት ትገደል ብሎ በስቅላት ተገደለች። ከዚያ በኋላ ዣን በብዙ ልጆች ወደሚገኙበት የማዳም ጋላርድ የቲም ማሳደጊያ ተላከ። ሕፃናቱ በቁጥራቸው መብዛት የተነሳ ተደራርበው ነበር የሚተኙት። ዣን መሃላቸው ሲቀመጥ ልጆቹ ተረበሹ። አንደኛው ልጅ በጣቱ ሲነካው ዣን የልጁን ጣት አሽትቶ ነበር። ይህም ልጆቹን አስፈራቸው። ልጆቹ ዣንን በትራስ አፍነው ሊገሩት ቢሞክሩም ማዳም ጋላርድ ደርሳ አዳነችው። ዓመታት አልፈው ዣን 5 ዓመት ቢሞላውም መናገር አይችልም ነበር። ሌሎች ልጆች እንደ እንግዳ ፍጡር እያዩ ይርቁታል። ዣን ግን ጊዜውን በልዩ ችሎታው ሽታዎችን በመለየት ያሳልፋል። የሚገርመው ማንኛውንም ሽታ የራቀ ቢሆንም እንኳ የመለየት ችሎታ ነበረው። በዚህ ዕድሜው ጥሩና መጥፎ ሽታን አይለይም። አዳዲስ ሽታዎችን ማግኘት ብቻ ያስደስተዋል። ቀስ በቀስ መናገርና አይኑን ጨፍኖ በአፍንጫው ብቻ ዕቃዎችን መለየት ለመደ። 13 ዓመት ሲሆነው ማዳም ጋላርድ ለግሪሚል ለሚባል የቆዳ ፋብሪካ ባለቤት ሸጠችው። እርሷም በሄደችበት ተዘርፋ ተገደለች። በዚያ ፋብሪካ ውስጥ የሰው ዕድሜ ከ5 ዓመት አይበልጥም ነበር። ዣን ግን ጠንካራ ሆኖ በመገኘቱ ለዓመታት ሰርቷል። ከዓመታት በኋላ ዣን ዕቃ ለማድረስ ወደ ከተማ ሄደ። አዳዲስ ሽታዎችን እያሸተተ ሲሄድ አንዲት አሞሬ ኤንድ ሳይኪ የምትባል ሽቶ ከሚሰራበት ሱቅ ደረሰ። ሽቶዎቹ ተቀላቅለው አዲስ ሽታ እንደሚፈጥሩ ተረዳ። ድንገት ግን ከዚያ በፊት አሽትቶ የማያውቀው እጅግ ጣፋጭ ሽታ በአፍንጫው መጣ። ሽታውን ተከትሎ ሲሄድ አፕል ወይም ፕለም የምትሸጥ አንዲት ቆንጆ ቀይ ፀጉር ሴት አገኘ። ዣን ተከተላትና ትከሻዋን አሸተታት። ሴቷ ደንግጣ ልታናግረው ብትሞክርም ዣን አልመለሰላትም። ፈርታ ሰጥሮት ዣን ተከተላትና ሸተታት። ሴቲቱ ልትጮህ ስትል አፏን አፈናትና ነገር ግን ሳይፈልግ አፍኗት ሞተችበት። ዣን በሞቷ አላዘነም። ይልቁንም ልብሷን አውልቆ ሰውነቷን ከራስ ጥፍሯ እስከ እግር ጥፍሯ አሸተታት። ነገር ግን በደቂቃዎች ውስጥ ከሰውነቷ የሚወጣው የህይወት ሽታ ሲጠፋ ዣን በጣም ተከፋ። ከዚያ ጊዜ ጀምሮ ዓላማውን የሰውን ሽታ ጠብቆ የሚቆይበትን መንገድ መፈለግ ሆነ። ባፕቲስት የተባለ በሽቶ ሥራ ስሙ የጠፋ ባለሙያ ተቀናቃኙ የሰራውን አሞሬ ኤንድ ሳይኪ ሽቶ ለመስራት ሲታገል ዣን ዕቃ ይዞለት መጣ። ዣን ሽቶውን ውስጥ የጎደሉትን ግብአቶች ነገረው። ባልዲኒ ባያምነውም ዣን ሽቶውን በትክክል ሰርቶ አሳየው። እንዲያውም የተሻለ ሽቶ ሰርቶ አቀረበለት። ባልዲኒ ዣንን ከጌታው ገዝቶ ረዳት አደረገው። ዣን ለባልዲኒ ብዙ ሽቶዎችን ሰርቶ ሱቁን ዝነኛ አደረገው። ባልዲኒ ለዛን ሽቶ ከ12 ክፍሎች እንደሚሰራና 13ኛው ክፍል ግን ገና ያልተገኘ ሚስጥራዊ ክፍል እንደሆነ ነገረው። ዣን ሽታን ጠብቆ ማቆያ መንገድ እንዲያስተምረው ጠየቀው። ባልዲኒ 10,000 ጽጌረዳዎችን በመቀቀል ዘይታቸውን ማውጣት አሳየው።
ዣን ብረቶችና ድመትን ሳይቀር በመቀቀል ሽታውን ለማውጣት ቢሞክርም ሳይሳካለት ቀረ። በዚህም ተበሳጭቶ በጠና ታመመ። ባልዲኒ ሌላ ኢንፍላጅ የሚባል ዘዴ በግራስ ከተማ እንደሚሰራ ሲነግረው ዣን ወዲያውኑ ድኖ ወደዚያ ተጓዘ። ዣን በሄደበት መንገድ ቤቱ ተደርምሶ እዛው ባልዲኒም ሞተ። ዣን ወደ ግራስ ሲጓዝ በተራሮች ላይ ብቻውን ቆየ። እዚያም የራሱ የሆነ የሰውነት ሽታ እንደሌለው ተረዳ። ይህም እኔ ማንም አይደሉም የሚል የሚረብሽ ስሜት ፈጠረበት። ልዩነቱን ለዓለም ለማሳየት ማለ። ግራስ ከተማ ሲደርስ የሎራንን ሽታ ሸተተና ተከተላት። ሎራ እጅግ የምታምርና ሽቷ ልዩ ነበር። ዣን በአንድ የሽቶ ሱቅ ውስጥ ሥራ ጀመረ። እዚያም በስብ አማካኝነት የአበቦችን ሽታ ማውጣትን ተማረ። ይህን ዘዴ በሰው ላይ ለመሞከር ወሰነ። መጀመሪያ አንዲት ሴትን ገድሎ በስብ ውስጥ ዘፈቃት፣ ግን ሽታው አልወጣም። በመቀጠል አንዲት ሴትን ገድሎ ሰውነቷን በስብ ቀባው። ፀጉሯን ላጨውና በጨርቅ ጠቀለላት። ከጥቂት ሰዓታት በኋላ ስቡን ሲፍቀው የሰውን ሽታ ማውጣት ቻለ። ውሻው እንኳን አምኖ እስኪከተለው ድረስ ሽታው እውነተኛ ነበር። ይህንን ሽታ በመጀመሪያው ጠርሙስ ውስጥ አደረገ። በድምሩ 13 ጠርሙሶችን ለመሙላት ፍጹም የሆነውን ሽቶ ለመስራት አቀደ። ዣን ቆንጆና ንጹሕ የሆኑ ሴቶችን እየመረጠ መግደልና ሽታውን ማውጣት ጀመረ። ከተማዋ በፍርሃት ተዋጠች። የሎራ አባት ሪኪሲ ልጁን ለመጠበቅ ቢሞክርም ዣን 12 ሴቶችን ገድሎ 12 ጠርሙሶችን ሞላ። 13ኛውና የመጨረሻው ክፍል ግን ሎራ ነበረች። ሪኪስ ልጁን ይዞ ቢሸሽም ዣን በአፍንጫው እየተከተለ አገኛቸው። ሎራን ገድሎ ሽታዋን ወሰደ። 13ቱንም አዋህዶ ፍጹም ሽቶ ሠራ። ነገር ግን በወታደሮች ተከቦ ተያዘ። የመገደያው ቀን ደረሰ። ሕዝቡ ሊያየው ተሰበሰበ። ዣን ግን የሠራውን ሽቶ በልብሱ ላይ ጥቂት ጠብ አደረገ። ሽታው ሲሰራጭ ሕዝቡ በሙሉ መልአክ ነው እያሉ ይጮኹ ጀመር። ገዳዩ ሳይቀር ንጹሕ መሆኑን አወጀ። ሕዝቡ በሽቶ ስሜት ሰክሮ እርስ በእርስ ፍቅር መስራቱላ ጀመሩ። ሪኪስ እንኳን ሊገድለው መጥቶ ልጄ ብሎ እግሩ ስር ወደቀ። በማግስቱ ሕዝቡ ከስካሩ ሲነቃ በኀፍረት ተሞላ። ዣን ወደ ትውልድ መንደሩ ተመልሶ ነበር። ያለ ፍቅር መኖር ትርጉም እንደሌለው ስለተሰማው የተረፈውን ሽቶ በሙሉ በራሱ ላይ አፈሰሰው። ሽታው እጅግ ኃይለኛ ስለነበር በመንገድ ላይ የነበሩ ሰዎች ወደ እርሱ በመሮጥ ሊበሉት ተረባረቡ። በማግስቱ ጠዋት ከዣን የተረፈው ልብሱና አንዲት ጠብታ ሽቶ ብቻ ነበር። ይህ ታሪክ በሰዎች ዘንድ እጅግ ተወዳጅ የሆነው ፐርፊውም በተሰኘው መጽሐፍ ፊልም ላይ የተመሰረተ ምርጥ ፊልም ነው። እንዲህ አይነት ትረካዎችን ከወደዳችሁ ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን።